እንኳን ደህና መጣችሁ የሰሜን ለንደን እውነተኛ ነገስታትና የመድፈኞቹ ታማኝ ጓዶች በሙሉ የኤሚሬትስ ስቴዲየም እውነተኛዎቹ ባለቤቶችና የአርሰናል የልብ ትርታዎች ወደ ሆናችሁበት ቻናላችን በደስታ እንኳን ደህና መጣችሁ። ዛሬ በአርሰናል ቤት የወጡ መረጃዎች ድብልቅልቅ ያሉ ስሜቶች የያዙ ናቸው። በደብሊን ካስተናገርነው አስደንጋጭ ሽንፈት ጀርባ በዝውውር ገበያው ላይ የሰማናቸው እጅግ አስደሳችና ተስፋ ሰጪ ሰበር ዜናዎች አሉ። አሰልጣኝ ሚካኤል አርቴታ ቡድኑን ወደ ዋንጫ ከፍታ ለመውሰድ የያዘው እቅድ ዛሬ አዲስ ምዕራፍ ላይ ደርሷል። ዛሬ በአርሰናል ዙሪያ የወጡትን አዳዲስ ውጥረቶች፣ የሕክምና ምርመራዎችንና ጥልቅ ትንታኔዎችን በአዲስ አቀራረብ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ ነው። የዛሬው ፕሮግራማችን የምንጀምረው በደብሊን ከተመዘገበው አስከፊ ያልተጠበቀ ውጤት ነው። አርሰናል ለአዲሱ የውድድር ዘመን ዝግጅት ከሪያል ቢስ ጋር ባደረገው ጨዋታ 3-1 በሆነ ውጤት አስደናቂ ሽንፈት አስተናግዷል። በጨዋታው ላይ የታዩት የተከላካይ ክፍል ስህተቶች ሁላችንም ያስቆጡ ቢሆንም ብቸኛዋን ማስተማመኛ ወይም ማስተዛዘኛ ግብ አዲሱ ፈራሚያችን ፒሮ ኢንካፔ ማስቆጠሩ ትንሽ ተስፋ ሰጥቶናል። ከጨዋታው በኋላ አሰልጣኝ ሚካኤል አርቴታ እንደተናገረው ተጫዋቾቹ በውጤቱ እጅግ በጣም ተናደው እንደነበርም ገልጿል። ይህ ሽንፈት ግን በዝውውር ገበያው ላይ ተጨማሪ ጠንካራ ተጫዋቾችን በአስቸኳይ ማምጣት እንዳለብን ያሳያል። ትልቅ ማነቃቂያ መሆኑንም ገልጿል። በዚህ ጨዋታ ላይ ሌላው መጥፎ ዜና ወጣቱ አጥቂ ሉዊ ኬፕሌ በገጠመው የብሽሽት ጉዳት ምክንያት ከሜዳ መውጣቱ ነው። አርቴታ ስለ ጉዳቱ ሲናገር ጥሩ አይመስልም በማለት ስጋቱን ገልጿል። ይህ የተከላካይ ክፍል ስጋት ያሳሰበው አርሰናል በአስቸኳይ አዲስ የመከላከያ ምሽግ ለመገንባት ወደ ገበያ ወጥቷል። መድፈኞቹ የተከላካይ ክፍላቸውን ይበልጥ አስተማማኝ ለማድረግ የአስቶን ቪላውን ድንቅ ተከላካይ ኤዝሪ ኮንሳን ለማስፈረም አዲስና ጠንካራ ጥያቄ ለማቅረብ እየተዘጋጀ መሆኑም ታውቋል። ይህ በእንዲህ እንዳለ ለረጅም ጊዜ ሲወራለት የነበረው የቪኒሺየስ ጁኒየር ዝውውር ፍጻሜውን ያገኘ ይመስላል። ሪያል ማድሪድ ለብራዚላዊ ኮከብ እጅግ ከፍተኛ የሆነ አዲስ ውል ማሻሻያ ማቅረቡን ተከትሎ ቪኒሺየስ በስፔን ለመቆየት መወሰኑን የአርሰናል የዝውውር የመክሸፉ እድሉ ሰፊ መሆኑ ተረጋግጧል። ነገር ግን አትዘኑ መድፈኞቹ፣ ምክንያቱም ዛሬ በሰሜን ለንደን ትልቁና እጅግ አስደሳች የሆነው ምስራች በይፋ ተከስቷል። አርሰናል ከኒውካስትል ዩናይትድ ጋር የ75 ሚሊዮን ፓውንድ ስምምነት ካደረገ በኋላ ብራዚላዊ ድንቅ አማካይ ብሩኖ ጉማሬሽ በኤሚሬትስ ስቴዲየም የሕክምና ምርመራውን ሙሉ በሙሉ ማጠናቀቁ ተረጋግጧል። ተጫዋቹ የ4 ዓመት ውል እንደሚፈርም የሚጠበቅ ሲሆን ዝውውሩ በሚቀጥሉት ጥቂት ሰዓታት ውስጥ በይፋ ለዓለም ይፋ ይደረጋል። የብሩኖ ጉማሬሽ መምጣት የአርሰናልን የአማካይ ክፍል ፍጹም የማይደፈርና ዋንጫውን ለመጨበጥ የሚያስችለንን የመጨረሻውን ቁልፍ የሚያስታጥቀን ይሆናል። እንግዲህም የመድፈኞቹ ኩራት የዛሬው ትኩስ መረጃዎቻችን እነዚህን ይመስሉ ነበረ። የእናንተን ስሜት አስተያየት መስማት እንፈልጋለን። ከቢስ ጋር የገጠመን ሽንፈት በዝውውር ገበያው ላይ ይበልጥ እንድንነቃቃም ያደርገናል። ብሩኖ ጉማሬሽ በአማካይ ክፍላችን ላይ የሚፈጥረው ተጽዕኖ ምን ያህል ትልቅ እንደሆነም ግልጽ ነው። እናም ኤዝሮ ኮንሳን ማስፈረማችንን እንገፋበታለን። ያላችሁን ሀሳብ በኮሜንት መስጫው ላይ አስፍሩልን። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሌላ አዲስ ቪዲዮ እስከምንገናኝ ድል፣ ስኬት ሁሌም ለሰሜን ለንደኑ ኩራት ለአርሰናል ይሁን።